ፍሬ? ሰላም። አንድ የነጭ ሽንኩርት ፍሬ በየቀኑ ለ14 ቀናት ስትጠቀሙ የሚፈጠረው ይህ ነው። በመጀመሪያው ቀን በሰውነታችሁ ውስጥ ያለው የደም ዝውውር ከፍ ይላል። የምትመገቡት ምግብ ከሌላው ጊዜ በተሻለ መፈጨት ይጀምራል። በሶስተኛው ቀን የበሽታ የመከላከል አቅማችሁ መጠናከር ይጀምራል። የደም ግፊታችሁ ከፍ ያለ ከሆነ የደም ቱቦዎቻችሁ ዘና ማለት ስለሚጀምሩ የተሻለ የደም ፍሰት ይኖራል። ይህም የደም ግፊታችሁ ዝቅ እንዲል ያደርጋል። በአምስተኛው ቀን በሰውነታችሁ ውስጥ የሚገኙ የተለያዩ መርዛማ ንጥረ ነገሮች ከሰውነታችሁ ውስጥ መወገድ ይጀምራል። ቆዳችሁ እየጠራና እያማረበት ይሄዳል። በሰባተኛው ቀን በሰውነታችሁ ውስጥ ያለው የመጥፎ የኮሌስትሮል መጠን ዝቅ ማለት ስለሚጀምር የልባችሁ ጤንነት የተሻለ ይሆናል። በመገጣጠሚያ አካባቢ ያለው ህመምም ይቀንሳል። በዘጠነኛው ቀን የበሽታ የመከላከል አቅማችሁ በከፍተኛ ደረጃ እንደጨመረ ማስተዋል ትጀምራላችሁ። እንደ ሌላው ጊዜ በቀላሉ በጉንፋንም አትያዙ። በ11ኛው ቀን ቆዳችሁ ከሌላው ጊዜ የጠራ ይሆናል። በ14ኛው ቀን የሰውነታችሁ ጤንነት በአጠቃላይ ከፍ ይላል። ታዲያ ነጭ ሽንኩርትን መጠቀም ያለባችሁ ከምግብ በኋላ ሲሆን ነጭ ሽንኩርትን ስትጠቀሙ ቃር ወይም ሌሎች አይነት ህመሞች ካሉባችሁ ግን ባትጠቀሙ እንደዚህ አይነት